ሰላም ጤና ይስጥልን እንደምን ቆያችሁ። ይህ በአዲስ ከተማ ክፍለ ከተማ ወረዳ ኮሚኒኬሽን ጽሕፈት ቤት እየተዘጋጀ ወደ እናንተ የሚቀርበው የቅኝት ፕሮግራማችን ነው። እነሆ በዛሬው የቅኝት ፕሮግራማችን ከአዲስ ከተማ ክፍለ ከተማ ወረዳ 4 ዋና ስራ አስፈጻሚ አቶ ታመነ እንዳላማው ጋር የአገልግሎት አሰጣጥን አስመልክቶ ቆይታ አድርገናል። ተከታተሉ። ያው ከአገልግሎት አሰጣጥ ጋር ተያይዞ እንግዲህ በርካታ ስራዎች እየተሰሩ ነው ያሉ። አገልግሎት አሰጣጥ ከህዝብ ማገልገል ነው። ተገልጋይን ለማገልገል ደግሞ በርካታ ስራዎችን እየሰራን ያለ ነው። እንደ ወረዳ አስተዳደር አገልግሎት አሰጣጥ በመጀመሪያ ምቹ የስራ አካባቢ መፍጠር ነው። ስለዚህ ወረዳችን ላይ ከዚህ ቀደም የነበሩ ምቹ ያልሆኑ ከተገልጋይ ለአገልጋይም ችግር የነበረ አሁን ላይ እነሱን ችግሮች ለመቅረፍ በርካታ ርብርብ እያደረግን ያለ ነው። አንዱ ከምቹ ሁኔታ ጋር ተያይዞ የመጀመሪያው ምድረ ግቢውን ማጽዳት ነው። ማራኪ ውበት እንዲኖረው ማድረግ ነው። ከሱ ጋር ተያይዞ ወረዳችን ላይ +4 ህንፃ እየገነባን ያለ ነው። አሁን ላይ ጨርሰናል። ስለዚህ ምቹ ባልሆነ መንገድ ላይ የነበሩ ሴክተሮችን ወደ አንድ ማዕከል አምጥተን ለተገልጋዩ ምቹ በሆነ መንገድ ለማስተካከል እየሞከርን ያለ ነው። እዚህ ውስጥ ቢሮ መስራት ብቻ አይደለም፣ የሰራተኛውንም በተመሳሳይ የህፃናት ማቆያም ጭምር ሰርተናል። ምድረ ግቢውን ማጽዳት ችለናል። ለሰራተኛው ካፌን ማመቻቸት ችለናል። ግቢ ውስጥ ያለ የመጸዳጃ ቦታ የማስተካከል ስራ ሰርተናል። ስለዚህ ከምቹ ሁኔታ ጋር ተያይዞ እነዚህን ስራዎች ለመስራት ሞክረናል ማለት ነው። ሁለተኛ አገልግሎት በቴክኖሎጂ እንዲደገፍ የማድረግ ስራ ሰርተናል ማለት ነው። እንደ አስተዳደር የመጀመሪያው የሰራ ነው ያው ንግድ ላይ፣ ገቢዎች ላይ፣ ሲቪል ምዝገባ ላይ በተሻለ መንገድ በቴክኖሎጂ እንዲገለገሉ የማድረግ ስራ ሰርተናል ማለት ነው። ስለዚህ ከወረቀት ንክኪ የሆኑ ስራዎችን ለመስራት ያደረግነው ጥረት በተሻለ መንገድ እንወስደዋለን። አንዱ አገልግሎት ማሳለጥ በቴክኖሎጂ መጠቀም በዋናኝነት ስለሚያስፈልግ ማለት ነው። ሌላ በሶስተኛ ደረጃ የማነሳው የአንድ ማዕከል አገልግሎት የአንድ ማዕከል አገልግሎት የሰዎችን ቅሬታና ቤቱታ በሚፈታ መንገድ በአንድ ማዕከል ችግሮቻቸውን የሚፈታበት መንገድ ፈጥረናል ማለት ነው። አንዱ ከዚህ ቀደም ብዙ ባለጉዳይ ሲመላለስበት የነበረ አንድ ማዕከል አገልግሎት በመፈጠሩ ያው ከከተማ እስከ ወረዳ በተመሳሳይ ስለምናገለግል እዚህ ውስጥ በርካታ ችግሮች መፍታት ችለናል ማለት ነው። ከተለያዩ ሴክተሮቹ በአንድ ማዕከል ሆኖ ስናገለግል የተሻለ ምላሽ የተሰጠባቸው አጋጣሚ ተፈጥሯል ማለት ነው። ከዚህ ውጭ በአራተኛ ደረጃ የማነሳው የአገልግሎት ቀን ሮብና አርብ ከተጀመረ በኋላ የሮብና አርብ አገልግሎት እንግዲህ ከከንቲባ ጽሕፈት ቤት ተወስኖ ወረዳ ድረስ እየተሰጠን ያለው ይህ አስፈጻሚው አካል ለአገልግሎት ብቻ እንዲያውል ቢሮ ላይ ቁጭ ብሎ እንዲያገለግል ያደረግንበት መንገድ የተሻለ ነው ብለን እንወስዳለን እና አገልግሎትን በተሻለ መንገድ ማስተካከል ችለናል። ከጊዜ ወደ ጊዜ ለውጦች አሉ የሚለውን እንወስዳለን ከአገልግሎት ጋር ተያይዞ ማለት ነው። ከዚህ ውጭ ምናልባት ከአንድ ማዕከል አገልግሎት ውጭ በሰው ኃይል ማጠናከር ችለናል ማለት ነው። ከዚህ ቀደም የነበሩ ሴክተሮች ክፍት የነበረ 2-3 ባለሙያ የነበረባቸው ሴክተሮች በመዋሃዳቸው ምክንያት ከክፍለ ከተማ መጡ ባለሙያዎች ሴክተሮቹ ላይ እንዲገቡ በማድረግ የሰው ኃይል ማጠናከር ችለናል ማለት ነው። ስለዚህ ከዚህ ቀደም ሲነሳ የነበረው የሰው ኃይል ችግር አለብን፣ የባለሙያ እጥረት አለብን ተብሎ ሲነሳ የነበረው በአንዳንድ ሴክተሮች አሁን ላይ ምጥጥን በመስራት የተሻለ ነገር አለ ብለን እንወስዳለን እና አገልግሎት ላይ አሁን ከጊዜ ወደ ጊዜ በእነዚህ መንገዶች በተሻለ ሁኔታ አለ ሀሳብ ነው። እንደ አስተዳደር ለነዋሪዎችን ማስተላለፍ የምፈልገው ይህን የጀመርነውን የአገልግሎት አሰጣጥ ሂደት
አጠናክረን የምንቀጥልበት ይሆናል። ቅድም ሳነሳቸው የነበሩ የአንድ ማዕከል አገልግሎት ሮብና አርብ በተመሳሳይ የአገልግሎት ቀን በመሆኑ የትኛውም ባለጉዳይ መጥቶ የሚስተናገድበት አጠናክረን የሚቀጥልበት ስለሆነ በዚህ አጋጣሚ እሱን አስተላልፋለሁ። ከዚህ ውጭ እንደ ወረዳ ነዋሪ በየትኛውም ጊዜ አገልግሎት ፈልጎ የሚመጣ አካል መገልገል ይችላል ማለት ነው። የተለየ የሚቸገርበት ነገር የለም። ከዚህ ቀደም ሲነሱ የነበሩ ከሌብነት ከብልሹ አሰራር ጋር ተያይዞ ያሉትን በተለያየ መንገድ መቅረፍ ችለናል ማለት ነው። ስለዚህ ወረዳችን ሳቢ ማራኪ ለማድረግ ምቹ ሁኔታ ፈጥረናል አሁን ላይ ማለት ነው። ስለዚህ ሰው ደስ ብሎት እዚህ ወረዳ ሲመጣ ተጨንቆ ሳይሆን ደስተኛ ሆኖ አገልግሎት በአጭር ጊዜ በስታንዳርድ የሚገለገልበት አጋጣሚ ስላለ በዚህ አጋጣሚ ሁሉን ነገር አሟልተናል። በአሁኑ ሰዓት መገልገል ይችላል የሚል ነገር አለኝ። ከሰራተኛ ከባለሙያ ጋር ተያይዞ ከዚህ ቀደም የነበረው ችግር የመልካም አስተዳደር ችግር ብለን ይዘነው የነበረው አሁን ላይ በነፃነት ምቹ ሁኔታ ተፈጥሯል። ህንፃ ገንብተናል። የህፃናት ማቆያ በተመሳሳይ በቀላል መንገድ እዚህ ልጆቻቸውን ቁጭ አድርገው የሚገለገሉበት አጋጣሚ ስለተፈጠረ ለነሱ ምቹ ሁኔታ ፈጥረናል ብለን እናስባለን። ከካፌ ጋር ተያይዞ በርካታ ችግር ነበረ ከዚህ ቀደም። ስለዚህ እሱንም በአጭር ጊዜ የፈታንበት ስለሆነ ለነሱም የተሻለ ምቹ ሁኔታ ፈጥረናል እና ቀጣይ የምናስተካክላቸው አንዳንድ ችግሮች ሊኖሩ ይችላሉ። እያየን የምናስተካክላቸው ይሆናል። አሁን ላይ ግን ያለው ምቹ ሁኔታ ፈጥረናል ብዬ ስለማስብ በዚህ አጋጣሚ አገልግሎቱን ማግኘት ይችላሉ የሚል